ሰማዩን ቀና ብላችሁ አይታችሁ ንስር ሲበራ አይታችሁ ታውቃላችሁ? ያ ኃይለኛ የማይፈራ ወፍ ያለምንም ጥረት ከደመና በላይ ይበራል። ወፍ ብቻ አይደለም፣ የጥንካሬ የትኩረትና የማይቆም ቁርጠኝነት ምልክት ነው። ዛሬ ስለ ንስር አስተሳሰብ ልነግራችሁ ፈልጋለሁ። ምክንያቱም ታላቅነትን ለማግኘት ከፈለጋችሁ እንደ ፓሮት ወይም በቀቀን ሳይሆን እንደ ንስር ማሰብ አለባችሁ። አያችሁ፣ ፓሮት ብዙ ያወራል፣ ነገር ግን በጣም ከፍ ብሎ መብረር አይችልም። ንስር በጣም ትንሽ ነው የሚናገረው፣ ነገር ግን ከሌሎቹ በላይ ከፍ ይላል። ሰማዩን የመንካት ኃይል አለው። ስለዚህ ራሳችሁን ጠይቁ። እናንተ ፓሮት ናችሁ ወይስ ንስር ናችሁ? የራሳችሁ ሕይወት ንጉሥ መሆን ከፈለጋችሁ ዛሬ ከንስር የምትማሩት 7 ኃይለኛ አስተሳሰብና ልማዶች ላካፍላችሁ። አንደኛ፣ ንስሮች ብቻቸውን ይበራሉ። ከእርግቦች ወይም ድንቢጦች ጋር ይበሩ፣ ወይ ከሌሎች ንስሮች ጋር ይበራሉ ወይም በብቸኝነት ይበራሉ። እና ለኛ ትምህርቱ እዚህ አለ። ትናንሽ አስተሳሰብ ካላቸው ሰዎች ራቁ። ከሚገዳደራችሁ፣ ከሚያበረታቷችሁና እንድታድጉ ከሚደግፏችሁ ሰዎች ጋር ራሳችሁን ክበቡ። እነሱን ማግኘት ባትችሉ ብቻችሁን ለመብረር ምንም ችግር የለውም። ምክንያቱም አንዳንድ ጊዜ ብቸኝነት በትክክል ማን እንደሆናችሁ የምታውቁበት ጊዜ ነው። ሁለተኛ፣ ንስሮች በጣም ግልጽና ትኩረት ያለው እይታ አላቸው። ከ5 ኪሎ ሜትር ርቀት ላይ የሚያድኗቸው ነው ያሉ እና አንዴ ወደ ኢላማቸው ከገቡ በኋላ ምንም ያህል ከባድ ቢሆን ይሄዳሉ። ትምህርቱ ግልጽነት ኃይል ነው። ዓላማችሁን ወይም ግባችሁን በግልጽ ተመልከቷቸው እና አንድ ጊዜ ካደረጋችሁት በኋላ ባገኛችሁት ነገር ሁሉ አሳሉት። ምንም ሰበብ የለም። ወደ ኋላ አትበሉ። ያለ ቸልተኝነት፣ ያለ ማቋረጥ እንደ ንስር ሁኑ። ሶስተኛ፣ ንስሮች ፈጽሞ የሞተ ነገር አይሆኑ። የሚያድኑት በሕይወት ያሉ ታዳኝ እንስሳት ናቸው እና ለእናንተ ያስተሳሰብ ለውጥ እዚህ አለ። ያለፈው ጊዜያችሁ ሞቷል፣ ጠፍቷል። ያረጁና የበሰበሱ ሐሳቦችን መመገብ አቁሙ። ቀደም ሲል በተፈጠረው ነገር ላይ ጉልበት ማባከን አቁሙ። ይልቁንስ አሁን ላይ አተኩሩ፣ ዛሬ ላይ አተኩሩ። የሚጎዳችሁን ትዝታዎች ተው፣ ተሰናበቷቸው። ምክንያቱም ያለፈው ጊዜያችሁ በእናንተ ውስጥ ቦታ አይገባው። እንደ ንስር ሁኑ። ሁልጊዜ ወደፊት ተራመዱ። ሁልጊዜ ሕይወት ያለውንና ትኩስ የሆነውን አድኑ። አራተኛ፣ ንስሮች አውሎ ንፋሱን ይወዳሉ። ሌሎች ወፎች በፍርሃት ሲደበቁ፣ ንስሮች ይደሰታሉ። ኃይለኛ ንፋሶችን ከደመና በላይ ከፍ ብለው ለመብረር ይጠቀሙበታል። እና ትምህርቱ እዚያ አለ። ተግዳሮቶች ወይም ፈተናዎች የመነሳት ዕድላችሁ ናቸው። እያንዳንዱ አውሎ ንፋስ የበለጠ ጠንካራ የመሆን ዕድል ያመጣል። ስለዚህ ማዕበሉን፣ ፈተናውን አትፍሩ፣ ተቀበሉት። በችግሮች ውስጥ ያሉትን ዕድሎች ፈልጉ። እንደ ንስር የመከራው ንፋስ ከፍ እንዲያደርጋችሁ ፍቀዱ። አምስተኛ፣ ንስሮች ከጎጇቸው ውስጥ ለስላሳ ሳር ያስወግዳሉ። ለምንድን ነው? ምክንያቱም ልጆቻቸው በጣም ምቾት እንዲሰማቸው አይፈልጉም። የምቾት ቀጠና እድገትን ይገድላል። እና እውነቱ ይህ ነው። በምቾት ዞን ውስጥ ከቆያችሁ ሙሉ በሙሉ አቅማችሁ ላይ በፍጹም መድረስ አትችሉም። ምቾታችሁን አጥብቃችሁ በያዛችሁ ቁጥር ሕይወት በረጅም ጊዜ ውስጥ ከባድ ይሆናል። ስለዚህ ራሳችሁን ግፉበት። ምቾት አይሰማችሁ፣ ምክንያቱም ተአምሩ የሚፈጸመው እዚያ ነው።
6ኛ ንስሮች ቁርጠኝነትን ይፈትናሉ። አንዲት ሴት ንስር ከወንድ ጋር ስትገናኝ በጭፍን አታምነው፣ ትፈትነዋለች። ከሰማይ ላይ አንድ ቀንበጥ ጣል አድርጋ ሲያባርረው ትመለከተዋለች። ካልተሳካለት አመኔታዋን ያጣል። ትምህርቱ እምነት የተገኘ በግንኙነታችሁ፣ በንግዳችሁ ወይም በሕይወታችሁ ውስጥ ይሁን በዙሪያችሁ ያሉትን ሰዎች ቁርጠኝነት ፈትኑ። ቀንበጡ ምንም ያህል በፍጥነት ቢወድቅ ለማባረር ፈቃደኛ ከሆኑ ሰዎች ጋር ራሳችሁን ክበቡ። 7ኛ ንስሮች የሚያሰቃይ ለውጥን ይቀበላሉ። ንስር በ40 ዓመት ዕድሜው በሕይወት ወይም በሞት ውሳኔ ፊት ለፊት ይጋፈጣል። ወይ ሊሞት ይችላል ወይም በሚያሰቃይ ዳግም መወለድ ውስጥ ሊያልፍ ይችላል። የራሱን ምንቃር ይነቅላል። ጥፍሮቹን ነቅሎ አዳዲሶቹ እስኪያድጉ ይጠብቃል። ይህ ሂደት 5 ወር ይወስዳል። ነገር ግን ንስር 30 ተጨማሪ የሕይወት ዓመታት ይሰጠዋል። ትምህርቱ ያለ ህመም ያለ መስዋዕትነት የምታገኙት ነገር የለም። ማደግ ከፈለጋችሁ ለመለወጥ ፈቃደኛ መሆን አለባችሁ። ያ ማለት አንዳንድ ጊዜ ለእናንተ የማይጠቅሙ የቆዩ ልማዶችን፣ መርዛማ ግንኙነቶችን ወይም አስተሳሰቦችን መተው ማለት ነው። ህመም አለ፣ ግን በጣም አስፈላጊ ነገር ነው። ምክንያቱም በዚያ ህመም በሌላኛው በኩል የእናንተ ቤስት ቨርዥን ኦፍ ዩ ወይም ጠንካራና የተሻለ የማንነት ስሪት። ስለዚህ ምን ልትሆኑ ነው? እንደ ፓሮት ወይም በቀቀን እየተንከባለላችሁ መሬት ላይ ትቆያላችሁ ወይስ ክንፋችሁን ዘርግታችሁ ማዕበሉን ታቅፋችሁ እንደ ንስር ትወጣላችሁ? አስታውሱ፣ ሕይወት ታሪክ ነች እና እናንተ ደራሲ ናችሁ። ጥሩ እንዲሆን አድርጉት። አሁን ወደዚያ ውጡና ብረሩ።